ይህ የነብያት ታሪክ ነው። የነብያት ታሪክ ለእኛ የህይወት መንገዳችን ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። አዳዲስ ቪዲዮ እንዲደርሳችሁ የደውሏን ምልክት ማጥቆር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ ሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ። ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የዛሬው ቪዲዮዬ የነቢዩላህ ሹዐይብ አለይሂ ሰላም ታሪክ ክፍል 2 የመጨረሻ ክፍል ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት እናንተም ላይክ ሸር ሰብ በማድረግ አበረታቱኝ። እባካችሁ እርስ በርስ በመከባበር አንዳችሁ የአንዳችሁን መብት ጠብቁ። ህዝቦች ሆይ ጌታችሁን መሐርታ በመጠየቅ ወደ እሱም ተመለሱ። እሱ አዛኝ ጌታ ሲሆን ወደ እርሱ የሚመለሱ ባሮችን ይወዳል። አላህም ለእናንተ መልካምን ይሻል። ለዚያም ነው እኔን በመልእክተኝነት ወደ እናንተ የላከኝ አላቸው። ህዝቦቹም ሹዐይብ አለይሂ ሰላምን አንተ ድግምት የተሰራብህ ሰው ነህ፣ እኚህ ወገኖችህ ጎሳዎችህ ባይኖሩ ድራሽህን እናጠፋህ ነበረ አሉት። ይህንን ጊዜ ሹዐይብ አለይሂ ሰላም ከህዝቦቹ ዛቻና ማላገጥን ሲመለከት ተስፋ ቆረጠ። ህዝቡንም ህዝቦቼ ሆይ እናንተ የታያችሁን ስሩ፣ እኔም የታየኝን እሰራለሁ። ከዚያም ማንኛችን አሳፋሪ ቅጣት እንደሚያገኘው እንመለከታለን አላቸው። ይህን ጊዜ ህዝቦቹ እንዲያውም ቅጣት ስትል ትዝ አለን፣ እውነት መልእክተኛ ከሆንክ እስቲ ቅጣቱን አስወርድብን በማለትም አሾፉበት። ሹዐይብም አለይሂ ሰላም እሺ ማን ውሸታም እንደሆነ ታያላችሁ ብሎ ህዝቡን ትቶ አልአይካ ወደ ተባለችዋ አጎራባች ሀገር ሄደ። ሹዐይብ አለይሂ ሰላም አልአይካ የተባለችዋን ሀገር ሲገባ ህዝቦቹ ልክ የሀገሩን የመዲንን አይነት ኑሮ ሲኖሩ ተመለከታቸው። በሀገሪቷ ሲዘዋወርም ቅርንጫፎቻቸው ያንጋለሉ፣ ፍራፍሬዎቻቸው የእየእርሻ ማሳቸው እያቋረጡ የሚፈሱ ጅረቶችንና የተንደላቀቁ ቤቶችን ተመለከተ። ነገር ግን እነዚህም ህዝቦች እንደ መድየን አቻቸው ሁላ የጣዖት ተገዢ፣ እርስ በርስ አጭበርባሪ፣ የሚዛን ሰፈራና ራስ ወዳድ ህዝቦች ሆነው አገኛቸው። ሹዐይብ አለይሂ ሰላም ምንም እንኳን ለከተማዊቱ እንግዳ ቢሆንም ወደ አላህ ለመጣራት ምንም አላፈገፈገም ነበረ። እንዲሁም ሲል ጥሪ አደረገላቸው። አላህን ተጠንቀቁት፣ ቅጣቱንም ፍሩ። አላህ ብክለትን አይወድም፣ ወንጀለኛ ህዝቦችንም አይወድም። ስለዚህ በእኩይ ተግባራችሁ ምድርን አታበላሿት። ይህንን ሲሰሙ ጥሪውን ሙሉ በሙሉ ውድቅ በማድረግ አንተ ውሸታም፣ የምትናገረው ነገር እውነት ከሆነ እስቲ የጌታህን ቅጣት አምጣብን አሉት። ሹዐይብ አለይሂ ሰላምም እናንተ የምትሰሩትን አላህ ያውቃል፣ እኔ ስራዬ መልእክቱን ማድረስ ብቻ ነው። የቻልኩትን ያህል እናንተንም አስተካክላለሁ፣ ረዳቴም አላህ ብቻ ነው አላቸው። እነሱም አንተ ግልጽ ድግምተኛ ነህ፣ ቆይ አንተ ከኛ በምን ተለይተህ ነው የፈጣሪህ መልእክተኛ የምትሆነው አሉት። ይህንን ሲመለከት ሹዐይብ አለይሂ ሰላም አልአይካ ህዝቦችን ባሉበት ትቶ ወደ መጣበት የትውልድ ሀገሩ መድየን ተመልሶ ሄደ። መድየን ሲደርስም የመደን አመፀኛ ህዝቦችም ሹዐይብን ማስተባበል አንሷቸው በሱ በመልእክተኝነቱ ያመኑትን ሲያንገላቷቸው አገኟቸው። ሹዐይብ አለይሂ ሰላም ወደ አላህ የሚያደርሰውን መንገድ ህዝቦቹ እንዳያቋርጡትና ታቋረጡትም ቅጣታቸውን የከፋ እንደሆነም አክሎ ለህዝቡ ነገራቸው። ከዕለታት አንድ ቀን የመደን ህዝቦች ሹዐይብ አለይሂ ሰላም ዘንድ በመምጣት ይህንን ሃይማኖትህን
ልቀቅ፣ እምቢ ካልክ እንደሆነ አንተንም ተከታዮችህንም ከሀገራችን እናባረራችኋለን ሲሉም አንድ አማኝ ከሹዓይብ ዘንድ ነበረ እና ሰዎቹን ከሀገር የምታባርሩን ተግባር እኮ እኛ አልፈጸምንም፣ ለምንድን ነው የምታባርሩን አላቸው። እነሱም እንግዲያውስ ወደ ድሮው ሃይማኖታችሁ እንድትመለሱ እናስገድዳችኋለን አሉ። ሹዓይብም ይህንን መንገዳችሁን ጠማማ መሆኑን አውቀን አላህ ትክክለኛውን መንገድ ከመራን በኋላ ወደ ጨለማ የምንመለስ ይመስላችኋል አላቸው። ከዚያም ሹዓይብ በመተናነስ እጁን ወደ ላይ ዘርግቶ ጌታችን ሆይ በእኛና በሕዝቦች መካከል በእውነት ፍረድ፣ አንተም እውነተኛ ፈራጅና ነህና ብሎ አላህን ተማጸነ። ሹዓይብ ዓለይሂ ሰላም ከሕዝቦቹ ጋር ያለውን ንትርክ እርግፍ አድርጎ ትቶ ያመኑትን ብቻ በአንድ ቤት ውስጥ ሰብስቦ ትምህርትን መስጠት ጀመሩ። ይህንን ጊዜ ሕዝቦቹ ግን ሹዓይብንና ተከታዮችን መተናኮል አልተዉም። በመጨረሻም የቁርጥ ቀን ደረሰ። ሕዝቡም ሀገር ሰላም ብሎ ለአማልክቶቻቸው ሰግደው በኋላ በሌሊት ለስራ ወጥቶ እርስ በርስ እየተጭበራበሩ እየተሸዋወዱ ቀኑ ካሳለፉ በኋላ ፀሐይ ገብታ ለተረኛዋ ጨለማ ቦታ ለቀቀች። ያን ቀን ማታው ይከብድ ጀመር። ሰው ሁሉ እርካታ ርቆታል፣ ሁሉም ተጫጭኖታል። በዚህን ሁኔታ ላይ ሳሉ ከአክረስ ምድር ውስጥ ከፍተኛ ድምፅ ወጣ። መሬት በከፍተኛ ሁኔታ ድምጿን እያስተጋባች መንቀጥቀጥ ጀመረች። መድየንም በጥቂት ደቂቃዎች ልክ እንደ ፈራረሰ ቤት ድምጥማጧ ጠፋ። ከምንም በላይ የእነዚህን ለየት የሚያደርገው የመድን ምድር ስትንቀጠቀጥ ሙእሚኖች አማኞች እዛው ከተማ ውስጥ ነበሩ። ነገር ግን አላህ ስብሓነ ወተዓላ በጥበቡ በነጋታው በሰላም ከሀገሪቷ ወጡ። ሹዓይብ ዓለይሂ ሰላም የከተማይቷን መውደም እና በሕዝቡ ላይ የደረሰውን መቅስፈት ባየ ጊዜ ሕዝቦች ሆይ የጌታዬን መልእክት አድርሻለሁ፣ መክሬያችሁም ነበረ። ታዲያ በከሃዲ ሕዝብ ውስጥ መጥፋት እንዴት አዝናለሁ አለ። ሹዓይብ ዓለይሂ ሰላም ከዚያ በኋላ በወደመችዋ መድየን ኑሮውን ከሁለት ሴት ልጆቹ ጋራ ይኖር ጀመረ። በዚህን ጊዜ ሹዓይብ ይተዳደር የነበረው በጎች በማርባት ስለነበረ ትንሽ እርጅና ሲጫጫነው በጎቹን የማርባቱ ኃላፊነት ለሁለቱ ሴት ልጆች ተረከቡ። ብዙ ጊዜ በጎቹን ውሃ ለማጠጣት ወደ ወንዝ ሲወርዱ እነዚህ ሴቶች አይን አፋር ስለነበሩ ሁሌም ከሰው መጨረሻና ነበረ በጎቹን የሚያጠጡት። ይህንም ቦታ የሙሳ ገደል ስንጀምር በሰፊው እንዳስሰዋለን። ከዚያ ሹዓይብ ብዙ ዓመታትን ከኖረ በኋላ ነፍሱን ወደ ጌታው ተመለሳ። በጆርዳን ምድር ዋዲ ሹዓይብ በተባለው በሚታወቀው ተራራ ላይ ተቀብሯል። ግና አንዳንድ የታሪክ መዛግብት ሹዓይብ ዓለይሂ ሰላም መሞቻው አካባቢ ከተከታዮቹ ጋር መካ መጥቶ እንደነበረ እና ከሞተ በኋላም ከካዕባ በስተጀርባ በኩል የሚገኝበት ዳሩን ነድዋ እና በዳሩል በኒ ሰሐም መካከል እንደተቀበረ ይዘገባል። የአላህ ሰላም በነቢዩ ሹዓይብ ላይ ይውረድ። ለዛሬ የነበረ ቆይታ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። የነቢዩላህ ሹዓይብ ታሪክ እዚህ ላይ ያቆማል።
ቪዲዮን ከወደዳችሁት ላይክ፣ ሸር ማድረግ አትርሱ። የነብያት መንገድ ለኛ የህይወት መንገዳችን ነው። የነብያት ታሪክ ለኛ የህይወት መንገዳችን ነው።